አሁን ብዙ ሰው ለድል ነው የሚፈልገው። ዳዊት ድል ጨርሶ እግዚአብሔርን ይፈልገዋል። ሁሉ ነገሩ አልቋል። እግዚአብሔርን ለምንድን ነው የምትፈልገው? ድል አግኝተሃል፣ ድል አለ፣ በልጽጋል፣ ባለጠጋ ነህ፣ ህዝብ በሙሉ ያንተ ነው። ምንድን ነው የምትፈልገው? ራሱን እግዚአብሔርን። ከድል ጋር የተገናኘ አይደለም እግዚአብሔር። ከማግኘቴ ከማጣቴ ጋር የተገናኘ አይደለም። ቢገለኝም አጠገቤ ቢንቃ። ለህይወት ነው እግዚአብሔር የሚፈልገው። ለሆነ ስኬት አትፈልጉት። በር ዝግትግት ሲል እግዚአብሔር አይባልም። እግዚአብሔርን መፈለግ በዚህ ልብ እፈልጋለሁ ማለት ብቻ ሳይሆን ዳዊት ይሄ ሁሉ የሰባ ፍሪዳና ጥጃ ይሄ ሁሉ ጠቦት እንዴት ይታረዳል አይደለም ያለው። አንተ ከመጣህ ምንም አደርጋለሁ። ክብር ለኢየሱስ ይሁን። ሁለተኛ ሳሙኤል ምዕራፍ 6 እና ያነበብነው እግዚአብሔርን ስለመፈለግ ነው። በጣም ጥቂት ነገር የምናገረው እንግዲህ ያነበብኩት ትረካ ስለሆነ ግልጽ ነው። ትረካ ነገር ነው ያነበብኩትኝ። የዚህ መጽሐፍ ጸሐፊ የነበረው ሰው ይህንን የዳዊት ከበዓል ተብሎ የተጠቀሰ አንድ ቦታ ላይ ቂርያት ያሪም ተብሎ ነው አንደኛ ሳሙኤል ምዕራፍ 7 ላይ የምታገኙት። ከዛ ከተማ ላይ እንዴት አድርጎ የእግዚአብሔርን የቃል ኪዳን ታቦት እንዴት አድርጎ ወደሚኖርባት ከተማ እንዳመጣ ነው የዚህ መጽሐፍ ጸሐፊ በዚህ ቦታ ላይ የሚነግረን። በጣም የሚደንቃችሁ የቃል ኪዳኑ ታቦት ከእስራኤል የሄደው አንደኛ ሳሙኤል ምዕራፍ 4 ላይ ነው። ትዝ ይላችኋል። አንደኛ ሳሙኤል ምዕራፍ 4 ማለት በነ ኤሊ ዘመን ማለት ነው። በነ ኤሊ ዘመነ መንግስት የምታስታውሱ ከሆነ ኤሊ ካህን በነበረበት ጊዜ የእግዚአብሔር የቃል ኪዳን ታቦት በጦርነት መካከል እስራኤላውያን ድል ተነሱ ይላል መጽሐፍ ሲናገር። እስራኤላውያን ለመዋጋት ወጡ። አፍኒና ፊንሐስ ነበሩ በጦርነቱ ላይ እና ለመዋጋት ሲወጡ እስራኤል ተሸነፈች እና ህዝበ እስራኤል በሙሉ ተመለሰና ለምንድን ነው የተሸነፍነው በጦርነት እንዴት ድል እንደረጋለን ብለው ተመለሰው ሲጠይቁ ህዝቡ በሙሉ ተሰበሰበና ምን አለ? በኪሩቤል ላይ የሚቀመጠውን የእግዚአብሔርን የኪዳኑን ታቦት ይዘን ስላልወጣን ነው አሉና በዚያ ዘመን የእግዚአብሔር የቃል ኪዳን ታቦት የነበረው በሴሎ በአርማቴም ሴሎ ስለነበረ ሄዱና ከሴሎ የእግዚአብሔርን የቃል ኪዳን ታቦት ይዘውት መጡ ይላል። የእግዚአብሔርን ታቦት ይዘው ወጡና አሁን በሉኑ እንዋጋ ብለው ሲወጡ በጣም ታላቅ ድምጽ ነበር። ምድር ተናወጠች ይላል። ባይዘው በዚህ ጊዜ ፍልስጤማውያን ፈሩ ይልና ሲዋጉ እስራኤል ድል ተነሳች ይላል። የእግዚአብሔር የቃል ኪዳን ታቦት ወደ ፍልስጤም ሀገር ተወሰደ። የእስራኤልን አምላክ ድል አረግ ነው አሉና ይዘው ሄደው በዳጎን ቤተ ጣዖት ወስደን እናኑረው አሉና ጎንፊት አስቀመጡት ይላል። የእግዚአብሔርን የቃል ኪዳን ታቦት እግዚአብሔርን አይደለም የእግዚአብሔርን የቃል ኪዳን ታቦት መጽሐፍ ሲናገር ከተወሰነ ጊዜ በኋላ ሲሄዱ ብቻውን ዳጎን ወድቆ አገኙት ይላል። እጅና እግሩ ተሰብሮ ነበር ይላል። እንደው በአጋጣሚ የሆነ ነገር ጥሎ ተሰብሮ ነው ማለት ነው ብለው መልሰው ቦታው አስቀመጡት ይላል። አስቀምጠውት ሄደው ከሆነ ጊዜ በኋላ ሲመጡ እንደገና ወድቋል ይልና ጭንቅላቱ ተሰብሮ ነበር ይላል። መልሰው ገጣጥመው አስቀመጡት። የአሕዛብ አማልክት እኮ በተከታዮቻቸው እድሜ ይበለጣሉ። ተከታዩ እንደሚፈልገው አድርጎ ነው የሚሰራው። የኛ አምላክ ብቻ ነው አምላክ ሆኖ ያገኘ ነው። ክብር ለኢየሱስ ይሁን። ለዘላለም አምላክ ነው እግዚአብሔር። እና ዳጎንን ገጣጥመው ሲያስቀምጡት ዳጎን ጋር ጨረሰና የእግዚአብሔር እጅ ወደ ከተማው ወጣ ይላል። በነዛ ከተሞች ላይ የእግዚአብሔር እጅ ከበደ ይላል። በእባጭ መታቸው። በዚህ ጊዜ ስሙኝ እንደዚህ ይላል። የፍልስጤም የቤተ ጣዖታቱ ሰዎች መጡና ካህናቱን ጠየቋቸው። የእስራኤል አምላክ እጁ በእኛ ላይ ከብዷልና ወደ አገሩ እንዴት አድርገን እንመልሰው ሲሏቸው ነገሯቸው። ገና በወለዱ ከብቶች ጭነው ሲልኩት ሁለት አማራጭ ወሰዱ። ይህ ሁሉ እባጭ ላያቸው ላይ ወርዶ አላመኑም። ገና አሁን ስንልከው አሉ ወደ ቤት ሳሚስ የሚሄድ ከሆነ ይህንን ቅጣት የቀጣን እግዚአብሔር ነው ማለት ነው። ግን እነዚህ ገና የወለዱት ላሞች ይዞት ወደ ሌላ ቦታ ከሄዱ ነገሩ በአጋጣሚ ነው የመጣብን ማለት ነው አሉ። ከብቶቹ ላይ ጭነው ሲልኩት ወደ ቤት ሳሚስ ሲታጠፉ እግዚአብሔር ነበር የቀጣን አሉ። የቤት ሳሚስ ሰዎች ተቀብለው ይዘው የመጡትን ከብቶች መስዋዕት አድርገውለት የእግዚአብሔርን የቃል ኪዳን ታቦት በከፍተኛው አለት ላይ ወስደው አስቀመጡት ይላል። ከዚያ ነው ወደ ቂርያት ያሪም ወደሚባለው ዛሬ ዳዊት ሄዶ የሚያመጣበት ማለት ነው። በጣም የሚገርማችሁ የተማረከው በኤሊ ዘመን ነው። መሃል ላይ የሳኦል 40 ዓመት አለ። ሳኦል አልፈለገውም። ቂርያት ያሪም የሚባለው ቦታ ብቻ የእግዚአብሔር የቃል ኪዳን ታቦት 20 ዓመት ሙሉ አሚናዳብ ቤት ተቀምጧል። በዚህ ጊዜ ዳዊት ምዕራፍ 5 ላይ ስታነቡ እግዚአብሔር በዙሪያው ካሉ ጠላቶቹ ሁሉ ድል ሰጠው። ዳዊትም አርፏል። ዳዊት በሁሉ አቅጣጫ ድል አድርጎ ጨርሷል። ድል አድርጎ ጨርሶ ከጠላቶቹ በሙሉ እግዚአብሔር አሳርፎት በውስጥም በውጭም እስራኤል በልጽጋለች። በጣም ባለጠጋ ሆነዋል ኢየሩሳሌሞች። ሕዝበ እስራኤል በሙሉ ሀብታም
የሆነበት አንዱ ኪንግደም የዳዊት ኪንግደም ነው። ሁለተኛው ኪንግደም የሁለተኛው ዳግማዊ ኢዮርብዓም የሚባለው በነገሰበት ዘመን እስራኤል በእነዚህ በሁለቱ ዘመን እንደበለጸገችበት በሰለሞን ዘመነ መንግስት እንደበለጸገችበት አይነት ብልጽግና የፈሰሰበት ወርቅ እንደ ድንጋይ የሚቆጠርበት ዘመን ላይ ዳዊት ይሄ ሁሉ ሀብት እጁ ላይ ያለ ሀብት ብቻ አይደለም ድል እጁ ላይ ያለ የዳዊት አይነት ጦረኛ በእስራኤል ታሪክ የለም። የትም ይውጣ ድል አድርጎ ይመጣል። በዙሪያው ያሉ ጠላቶቹን በሙሉ ድል አድርጎ ከጨረሰ በኋላ እንደዚህ አለ፣ የእስራኤልን አምላክ እግዚአብሔርን ሄደን ወደ ከተማችን እናምጣ። አሁን ብዙ ሰው ለድል ነው የሚፈልገው። ዳዊት ድል ጨርሶ እግዚአብሔርን ይፈልገዋል። ሁሉ ነገሩ አልቋል። እግዚአብሔርን ለምንድን ነው የምትፈልገው? ድል አግኝተሃል፣ ድል አለ፣ በልጽጋል፣ ባለጠጋ ነህ፣ ህዝብ በሙሉ ያንተ ነው። ምንድን ነው የምትፈልገው? ራሱን እግዚአብሔርን። ከድል ጋር የተገናኘ አይደለም። እግዚአብሔር ከማግኘቴ ከማጣቴ ጋር የተገናኘ አይደለም። ቢገለኝም አጠገቤ ቢምጣ። አጠገባቸው እርሶ እግዚአብሔር ያለምንም ይፈለጋል በሉት። ለህይወት ነው እግዚአብሔር የሚፈለገው። ለሆነ ስኬት አትፈልጉት። በር ዝግትግት ሲል እግዚአብሔር አይባልም። ክፍትፍት ብሎም እግዚአብሔር ሆይ ነገር በሙሉ ተቃንቶለታል። ዳዊት የዳዊት አይነት ንጉስ የለም። ሰሞኑን አንድ ጥቅስ አለ አንደኛ ዜና ላይ የተጠቀሰ ጥቅስ የዳዊት ሰራዊት የእግዚአብሔርን ሰራዊት እስኪመስል ድረስ ኃያላን በየዕለቱ ይጨመሩበት ነው። ወረደ ይልና አንዱ እኮ ነው የሚከተለው ከኃያላኑ መሃል አንዱ ወረደ ይልና አንበሳ ገሎ መጣ ይላል። እንደነዚህ አይነቶች ናቸው ከከስሮ ያሉት። አይደላደልም በእነሱ። ይሄ ሁሉ ነገር ኖሮት እግዚአብሔርን እንፈልገው አለ። የት ነው ያለው እግዚአብሔር ብሎ ጠየቀ። የቃል ኪዳኑ ታቦት የት ነው ያለው ብሎ ጠየቀ። በቂርያት ያሪም አሚናዳብ ቤት ነው ሲሉት ሄደን እናምጣዋ አለና እግዚአብሔርን ለማምጣት 30,000 ሰው መለመለ ይላል። ተሰብስቦ አሚናዳብ ቤት ሄደ። አሚናዳብ ራሱ በቃ ጎበኘኝ ነው የሚለው መቼስ። ንጉስ ቤቱ መጣ፣ አንኳኳ ቤቱ ታቦት አስቀምጦ ንጉስ ሲመጣ ይገርመዋል። እግዚአብሔር እናንተ ጋር ያለውን በምን ትገርማላችሁ? በትህትና አጠገባቸው ልጅ በእግዚአብሔር ተገረም ብሎት እንዴ አምላክ አጠገብ እያለ እንዴ አንተ ታቦት የቃል ኪዳን ታቦት ዳዊት እንደ ልቡ መንካት የማይችለው ታቦት 20 ዓመት እሱ ቤት ተቀምጧል አንድ ክፍል ውስጥ። ይሄ ታቦት ላይ ተቀምጦ የሚፈራ አምላክ ነው አንተ ውስጥ ገብቶ የሚኖረው። እውነቴን እኮ ነው ብላችሁ አዲስ ኪዳን እኮ ምን አይነት ኪዳን ነው? በኢየሱስ ደም አድርጎ እኔ ውስጥ ገብቶ አድሮ እኮ ይሄ ነው። እና ንጉስ ፈርቶ ከፊት ያሸበሽባል። 30,000 ሰው ሃርመኒውን ጠብቆ የዳዊት ክብሩ ድሉ አይደለም እግዚአብሔር ነው። አምላኩን ይወዳል ዳዊት። እያሸበሸቡ ሲሄዱ ይላል አይደል የናኮር አውድማ ጋር ደረሱ። የናኮር አውድማ ጋር ሲደርሱ ከብቶቹ ራሱ ይገርማሉ፣ ተደናቀፉ ይላል። ዘንበል ሲሉ የእግዚአብሔር የቃል ኪዳን ታቦት መውደቁ ነው ብሎ መጽሐፍ ሲናገር ኦዛ ደገፈው አይደለም የሚለው በድፍረት ደገፈው የሚል ቃል አለ። እጁን ሲልክ እግዚአብሔርም ቀሰፈው። እግዚአብሔር አይደገፍማ። እግዚአብሔርን እኮ አልደግፈውም በፍጹም። እኔን ተማምኖ እግዚአብሔር መንገድ አይጀምርም። እንኳን እኔን ተማምኖ መንገድ ይጀምር አይደለም እኔን ተማምኖ አያስጀምረኝም። እንኳን እሱ አይደለም እኔን አያስጀምረኝም። እኔን ተማምኖ ምንም በህይወታችሁ ላይ ያለ ነገር በእግዚአብሔር ላይ ብቻ ባለ ነው። በፍጹም እናንተ የላችሁበትም። ሊደግፈው ሲል ቀሰፈው፣ ወድቆ ሞተ ይላል። በዚህ ጊዜ ዳዊት እንደዚህ አለ፣ እኔማ የእግዚአብሔርን የቃል ኪዳን ታቦት ይዤ አልሄድም አለ። እኔ ኧረ ስንት ጉድ አለኝ አለ። ሁሉን ተቀበለን እንዳልተቀበለ ምን ሆኖ ነገር እኮ ነው። ምን ያልተቀበልከው ነገር አለ የሚለው መጽሐፍ እኮ ይሄንን። ክብር ለኢየሱስ ይሁን። በዚህ ጊዜ 30,000 ሰው አሰለፈ፣ ይዞ ሄደ። ጭነውት ሲመጡ ዳዊት በጣም ይፈራዋል እግዚአብሔር እና አመጣጡን አላወቀውም። ገና ዘዳግምንም ሌዋውያንንም አላጠናም። ግን እኔ አልጠጋውም አለ እግዚአብሔር። ታዲያ ምን እናርግ ሲባል 20 ዓመት ሙሉ እናንተ ቤት ነው የኖረው አላቸው አሚናዳብንና ልጆቹን። እናንተ ናችሁ አብራችሁት የኖራችሁት። አካሄድ የምትችሉት ከሱ ጋር እናንተ ናችሁ። ስለዚህ አህዩ ይባላል አንደኛው ልጅ፣ አንተ ከፊት ምራ አለው። ኦዛ ከኋላ ምራ አለው። እኛስ እያሸበሸብን እያልን ከፊትና ከኋላ እንሆናለን። እናንተ ታቦቱ አጠገብ ቁሙ አላቸው። ማን የተሻለ አለ ጥሩ ማን አለ ሲባል አቢዳራ አለ አሉት። እሱ ቤት ይግባ አለ። ሰበር ማለት ነው። እንደ አቢዳራ እኮ እያሸበሸበ እኮ ይዞ እየሄደ ነው። አንተ ቤት ይግባ አሉት። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ኪዳን ታቦት እንዴት እንደሚመጣ ፕሮቶኮሉን ገና ስላላወቁት ነው። ዘኍልቍ ምዕራፍ 7 ላይ ታገኙታላችሁ። በምን አይነት መንገድ እግዚአብሔር ወደ ቤቱ እንደሚመጣ
እግዚአብሔር ኦሬዲ በሙሴ በኩል ሕግ ሰጥቷል። ቃታውያን የእግዚአብሔርን የቃል ኪዳን ታቦት በሞሎጊያ ውስጥ አድርገው እነሱ ብቻ ናቸው የሚሸከሙ። አንዳንድ የመጽሐፍ ቅዱስ ክፍሎች ኖርማል አይደሉም። ያ አስፈሪ አምላክ አቢዳራ ቤት ገባ ይልና አቢዳራ ቤት ሲገባ 3 ወር ተቀመጠ ይላል። ያቺ 3 ወር ዳዊት የእግዚአብሔርን የቃል ኪዳን ታቦት እንዴት አድርጌ ነው ወደ ኢየሩሳሌም የማመጣው ብሎ እያጠና የቆየባት 3 ወር ነች። ሕግ ሲያጠና ነው የከረመው። አቢዳራ ቤት ሲያኖረው አቢዳራ እግዚአብሔር እንደሚፈልገው አድርጎ ያዘው። የአቢዳራን ቤት እግዚአብሔር በውስጥም በውጭም እንደባረከ ንጉሱ ሰማ ይላል። በሁሉ አቅጣጫ እግዚአብሔር ባርኮታል። አቢዳራን ሰርቶ አመጣው አላሉም አይደል? እግዚአብሔር ባረከው ነው ያሉት። በእውነት እግዚአብሔር እናንተ ቤት መኖሩ ያስታውቅ። ከእናንተ ልፋት ውጪ የእግዚአብሔር እጅ እንደሆነ በሚያስታውቅ መንገድ እግዚአብሔር እናንተ ቤት ይስራ እና ይሄ አሉታ ይሄ የእግዚአብሔር ነው እናውቀዋለን። አቢዳራን እኛም የእግዚአብሔር ነው በተለየ አይነት መንገድ ባርኮታል ሲሉ ዳዊት ወደ አቢዳራ ቤት ሲሄድ ቀዓታውያን ምናምን ይዞ ሄደ፣ ካህናት ይዞ ሄደ። እንደ እግዚአብሔር ሕግ መሰረት የቃል ኪዳኑን ታቦት ኢየሩሳሌም አቅራቢያ ላይ ያለው የአቢዳራ ቤት። ስለዚህ ከዛች ከኢየሩሳሌም ከአቅራቢያው ወደ ኢየሩሳሌም ይዞት መጥቶ ቤተ መንግስቱ አለ። በቤተ መንግስቱ በስተሰሜን ትይዩ ነው ባይዘዌ ቤተ መቅደስ ምንድነው መገናኛ ድንኳን ይሰራለት ቤተ መቅደሱ አለ። በቤተ መቅደሱ በስተሰሜን ትይዩ ላይ ነው። ምን ማለት ነው? ንጉሱ ከቤተ መንግስቱ ሲወጣ በቀላሉ የሚያየው ቦታ ላይ ነው ያደረገው። ቶሎ ቶሎ ዳዊት የሚመላለስበት መንገድ ላይ ነው የመገናኛ ድንኳን ያደረገው። ለምንድነው? ባለፈ ቁጥር ማየት ይፈልጋል። ወደ ውስጥ እያጮለቀ ያል ቀጥታ የእግዚአብሔርን የቃል ኪዳን ታቦት ማግኘት አይችልም ካህን ስላልሆነ። ግን የምታስታውሱ ከሆነ መዝሙር 61 ነው እዛ ምድረ በዳው ላይ ሄዶ ነፍሴ እንጨትና ውሃ በሌለበት ምድረ በዳ ነፍሴ አንተን አለች አለ። ነፍሴ አንተን አለች አለና ምን ናፈቀ ሲሉት ዙፋኔና ንግስና አይደለም ያለው የእግዚአብሔርን ክብር አይዘንድ። የእግዚአብሔርን ክብር አይዘንድ ማለት ምንድነው? ትክክለኛ ትርጉሙ ዳዊት ሁሌ ከማለዳ ከእንቅልፉ ተነስቶ ወደ መገናኛው ድንኳን ይመጣና በመገናኛው ድንኳን በሩ ላይ ድንኳን ስለሆነ ክፍተት ነገር አለቻት። በዛች ውስጥ አሻግሮ ወደ ውስጥ ያይና ተመልሶ ሄደ። እሱን ነው ሚስ ያረኩታል። ክብር ለኢየሱስ ይሁን። ንግስናዬ፣ ዙፋኔ፣ ክብሬ፣ ስሜ አይደለም ያለው ያ ጧት አየው ነበር አለ። እሱን ሚስ አረኩታል። አቤሴሎም ዙፋኔን ወሰደ እንደ እሱ አይደለም አለ። ኦፍ ኮርስ እሱ የራስ ምታት ሊሆንበት ይችላል። አንገበገበኝ የሚለው ግን የእግዚአብሔርን የቃል ኪዳን ታቦት ጌታ የተባረከ እና ወደ ኢየሩሳሌም ለማምጣት ዳዊትና አብረውት የነበሩት ካህናት የቃል ኪዳን ታቦቱን በሙሴ ሕግ እንደተጻፈው ተሸከሙት ይላል። ባይዘወይ ሌላ ነገር ላይ አላስቀመጡትም። ተሸከሙት ነው የመጡት። ተሸክመውት ሲሄዱ ይላል በተወሰኑ እርምጃዎች መካከል ዳዊት መስዋዕት ያቀርባል። የተወሰነ ከሄዱ በኋላ ዳዊት ይሰዋል። እግዚአብሔር በብዙ አክብሮት በብዙ ፍርሃት እንደተጻፈው እንደ ሕጉ ዳዊት እግዚአብሔርን ይዞት ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ከተማ ሲገባ የከተማው ሕዝብ ሁሉ ተሰብስቦ እየጮኸ እግዚአብሔርን ተቀበለ። በዚህ ጊዜ ይላል መጽሐፍ ንጉስ ክብሩን ጣለ። እግዚአብሔር ሲመጣ ብዙ ጊዜ እንደዛ ነው አይደል የሚያደርገን? እንትና ዝብርቅርቅ ሊያደርገን ይችላል። ንጉስ ሲዘል የበፍታ ልብስ ነበር የለበሰው እና ሲዘል በንጉስ አይነት ፕሮቶኮል አይደለም ዝላዩ። ሜልኮል በመስኮት ቆማ ስታየው አለች እንዴት ንጉስ እንዲሆናል አለች። ባይዘው በእኔ ፊትና በእኛ ፊት አይደለም እኮ ያለችው በመኳንንቶች ገረዶች ፊት እኮ ነው ያለችው። አሁን ለመኳንንቶችም አይደለም አለችው እታች ላለው ሁሉ አይሆንም አለችው። የምትሆነው ነገር ስትለው ንጉሱ ነው የሚገርመኝ። የእግዚአብሔር የቃል ኪዳን ታቦት ወደኛ ከተማ ሲመጣ አላት አሸብሽብ ያለው አላት። ቀጥሎስ አሸበሽባለሁ አላት። እስካሁን ነው የገረመሻው እቀጥላለሁ አላት። በጣም እኮ ለእግዚአብሔር እኮ ያለውን ክብር ነው የሚያሳየው። እቀጥላለሁ አለና ከሆንኩትም ይልቅ እሆናለሁ አለና ከዚህም በላይ ደግሞ ዋረዳለሁ አለ። ገና እግዚአብሔር ሉዓላዊ መሆኑን ንጉስ ዳዊት በእስራኤል ፊት አወጀ። እግዚአብሔር የበላይ ነው አለ። እኔ ለእስራኤል ንጉስ ነኝ፣ እሱ ግን አምላክ ነው። አሁን የመጨረሻ ሰው እኔ አይደለሁም አላት።
ከኛ በላይ አለ አላት። አምላክ እግዚአብሔር በእስራኤል ላይ ልዑል ነው አለ። እርሱ ከተገባው ከዚህም በላይ ገና እሆንለታለሁ አላትና፣ ግን በጣም የሚደንቅ ነገር ተናገረ አይደል? መንፈሳዊነቱ ሳይለቀን ያወራው ንጉሥ ሆኖ እንትን አልሳተም። አይ ከዚህም በላይ ሆናለሁ አለና፣ አንቺ ባልሻቸው በእነዚህ ሰዎች ፊት እከበራለሁ አለ። እግዚአብሔርን አክብሬ ለእግዚአብሔር ቅድሚያ ሰጥቼ አልዋረድም። ገና አንቺ በጠራሻቸው በእነሱ ፊት ሁሉ ገና እከበራለሁ። ክብር ለኢየሱስ ይሁን። እና ዳዊትን መጣና አንድ ናታን የሚባል ነብይ ነበር አጠገቡ። አይጥፉ መቼስ እንደዚህ አይነት ሰዎች። ናታን መጣና እንደዚህ ያለው፣ ዳዊት አለው፣ አቤት። ከእግዚአብሔር ዘንድ ድምፅ ሰምቻለሁ አለው። ምን ሰማህ አለው። ና እስቲ ልንገርህ፣ ለብቻ ናውጣ አለው። ናታን ለብቻው ለየውና እንደዚህ ያለው፣ የሰራዊት ጌታ የእስራኤል አምላክ እግዚአብሔር እንዲህ ይልሃል አለው። ምን አለኝ ሲለው፣ አክብረኸኛልና አልናከኝምና ከልጆች ዙፋን ላይ የሚቀመጥ አይታጣም አለው። ካንተ ልጆች የሚቀጥል ልጅ በሙሉ ዙፋን ላይ ይኖራሉ አለውና፣ ከልጆች መካከል ምናልባት ቢበድሉኝ አለው እየቀጣሁ መልሳቸዋለሁ እንጂ አልቆርጣቸውም አለው። ለምን? አክብረኸኛል አለ። በዚህ ጊዜ ላል ዳዊት ተመስገን፣ አዎ ድሮም ይገርምሃል ብዬ ነበር አላለም። ወደ እግዚአብሔር የቃል ኪዳን ታቦት ወዳለበት ወደ መገናኛው ድንኳን ሄደና ይላል፣ ዳዊት መሬት ላይ በግንባሩ ተደፍቶ እኔ ማን ነኝ አለው። ቤቴስ ምንድን ነው አለው። ከበግረኝነት የጠራኸኝ ደግሞ ንጉሥ ማድረግ ሳያንስህ ስለ ትውልዴ አለው። ንግስና ለእኔ መሆኑ ገርሞኝ ሳልጨርስ ከቤት ንጉሥ አይጠፋም አልከኝ፣ አመሰግንሃለሁ አለው። ስሙኝ፣ እግዚአብሔር ከዳዊት ቤት ንጉሥ አላሳጣም። እግዚአብሔር የዳዊትን ዙፋን ለዘላለም አረገው። እግዚአብሔር የዳዊትን ዙፋን የ40 ዓመት አላረገውም። ጌታ ኢየሱስን በዳዊት ዙፋን ላይ ይቀመጣል አለው። ክብር ለኢየሱስ ይሁን። ይሄ ዙፋን አለው። አዎ መዝሙር 89 ዙፋንህን አለው። እሺ አለው፣ ላረግልህ ነው አለው። ምን? ለዘላለም አለው። እንዴት ሲለው፣ በሰማያት እድሜ ልክ ይሆናል ዙፋን አለው። የዳዊት ዙፋን ነው በሰማያት እድሜ ልክ ይሆናል አለውና፣ ቀን እንደ ፀሐይ ሌሊት ደግሞ እንደ ጨረቃ ነው የሚሆነው ያንተ ዙፋን አለው። ሰማያት ቢያልፉ ዙፋኑ ይቀጥላል አለው። ዳዊት 40 ዓመት ነው የነገሰው። የሚቀጥለውም ልጁ ምናልባት 40 ዓመት ይመስለኛል። በሰማያት እድሜ ልክ ዙፋን ያለው እኮ ኢየሱስ ነው። ካንተ ይመጣል አለው። ለገብርኤል ለማርያም መጥቶ የነገራት እኮ የምስራች ከአንቺ የሚወለደው አለ ቅዱስ የእግዚአብሔር ልጅ ነው አላት። ምን? ቅዱስ የእግዚአብሔር ልጅ ምን ላይ ይቀመጣል ታዲያ? የእግዚአብሔር ልጅ ወርዶ መርስ በአባቱ በዳዊት ዙፋን ላይ ቅዱስ የእግዚአብሔር ልጅ የተቀመጠው በዳዊት ዙፋን ላይ ነው። እሱን ተውት። ተመልሶ አሁን ይመጣል ኢየሱስ። ተመልሶ ሲመጣ በዳግም ምጽአቱ የዳዊት መክፈቻ በእጁ ላይ ያለው ነው። ሰከንድ ካሚንግ እንኳን ዳግም ሲመለስ ራሱ ከከፈተ የሚዘጋ የሌለው ከዘጋ የሚከፍት የሌለው የተባለው ሁሉን የሚችል የመጨረሻውን ስልጣን የተጎናጸፈው ኢየሱስ ራሱ ሲመጣው የመጨረሻውን ስልጣን ኤክሰርሳይዝ የሚያደርገው በዳዊት ነው። be humble yourself፣ ትሁት መሆን፣ ለእግዚአብሔር ቅድሚያ መስጠት፣ ራስን ማዋረድ፣ እግዚአብሔርን መፈለግ። ክብር ለኢየሱስ ይሁን። ይሄ ሰው ይሄ ነው ስራው እንጂ በዳዊት ህይወት ላይ ያለ ድካም ምናልባት በሳኦል ህይወት ላይ የለም። ሳኦል የሳተው ትንሽ ቦታ ነው አይደል? እኔ ያነበብኩት ነው፣ እናንተ በጣም ታጠናላችሁ። እኔ አሁን ያነበብኩት ሳሙኤልን ቀድሞ መስዋዕት አደረገ። በእርግጥ የማይሳት ነገር ነው የሳተው። አንድም ሲስት እስከ መጨረሻ ነው የሚስተው። ዳዊት ሄድመለስ ነው ለነሳ ይመቻል። ዳዊት የሳኦል እኮ አይመችም ለነሳ። ሰውየው ንሳ የሚገባ አይደለም። በእርግጥ ግን ሳኦል ከዛ ውጪ የበደላቸው የተወሰኑ ቦታዎች አሉ። አጋግን ይዞ መጣ ምናምን። ዳዊትስ አይቆጠርም የዳዊት ብዛቱ። ሰውየውስ አጥፍቶ እግዚአብሔር ስር ይመጣል። ዳዊት በድለኛል ሲለው በምሳሌ ነው የሚያስረዳው። አንድ ትንሽዬ በግ የነበረችው አንድ ሰው ነበር፣ ብዙ የነበረው ደግሞ ሌላ ሰው ነበር። ትንሽዬ በጉን ወስዶ አረደበት፣ እንደዚህ ያደርግበት ሲል አለ ዳዊት። እና ናታን በጣም ጥበበኛ ነብይ ነውና እንደው ፍርድ አንተ አሁን ብትሆን ፍርዱ ላይ ተቀመጥከው ምን ተለይ ይገደል ነው የምለው አለ። አንተ ነህ ያሰው ያለው እንዴ ሁሉ ነገር እያለ የዛን የኦሪዮንን ሚስት ወስደህ አንተ ማስገደል አንተ እኮ ነህ ሲለው፣ ዳዊት ደግሞ እንዳንተ አይነት አገልጋይ አይደለም ያለው። በእግዚአብሔር ስር ሄዶ ወደቀ። በሰውም እጅ ላይ እንዳጥለኝ ለጠላቶቼም እንዳሰጠኝ አንተ የፈለከውን አድርገኛለሁ። አጥፍቶ እግዚአብሔር ስር ይደበቃል። ከሕጉ በላይ ፍቅር እንዲያሸንፈው ያደርገዋል። እግዚአብሔርን መፈለግ በዚህ ልብ፣
እፈልግሃለሁ ማለት ብቻ ሳይሆን በዚህ ልብ መፈለግ ቅድሚያ ለእግዚአብሔር ብሎ መፈለግ፣ በህይወቴ የመጀመሪያ እግዚአብሔር ነው ብሎ መፈለግ። መሲያዊ ግንድ ውስጥ አስገባኝ ሰው። አያችሁ ዳዊት ፈልጎ ጎትቶ ከቂርያት ያሪም ከበዓል ጎትቶ እግዚአብሔርን አመጣ። ጎትተን አይደለም ያመጣ ነው፣ እንዲሁ ወረደ ኢየሱስ እንዲሁ። ለዚያውም ሲመጣ ወደ ገዛ ወገኖቹ መጣ ብሎ የገዛ ወገኖቹ አልፈለጉትም፣ አልተቀበሉትም። ዳዊት ፈልጎ አመጣ፣ ኢየሱስ ፈልጎን መጣ። እባካችሁ እኔ ነኝ እምቢ አልነው። በግድ አሸንፎን መጣ፣ ሰብሮን ገባ። መስቀል ላይ እርቃኑን ስለ ኃጢአታችን ሞተ። ሰማይ ወደ መሬት ወረደ፣ ታረቀን። ኑ ወደ እኔ። ዳዊት ፈልጎ አገኘው፣ ተፈልገን ተገኘን። ዳዊት እግዚአብሔርን እባክናልኝ አለው። እግዚአብሔር እኛ መካከል እንዲሁ መጣ። ፈልገው ያገኙ አሉ፣ አጠገባቸው መጥቶ ደግሞ ኑ የሚላቸው አሉ። እንደኛ ጌታ ኢየሱስ ክርስቶስ ሥጋ ለብሶ መሬት ላይ ወርዶ እወዳቸዋለሁ ብሎን አይደለም ይሄድ። የመፈለጉ ልክ እምቢ ያልኩት ኃጢአቴን ተቀበለኝ፣ አምጣው ሞት ይገባል፣ አምጣው ለሞትልኝ ተቀበለኝ። ኃጢአቴን እላዩ ላይ አድርጎ ሞት። ይሄ አልበቃው። ኢየሱስ ወደ መሬት ሲመጣ ሰማይ ወደ ምድር ነው የወረደው። ሰማይ ከምድር ጋር ለመታረቅ መፈለጉን ያየነው ኢየሱስ ወደ ምድር ሲመጣ ነው። ከዛ ኢየሱስ ደግሞ ከመሬት ወደ ሰማይ ሲሄድ ደግሞ በምድር ያሉትን ደግሞ ሊጠቀልል እግዚአብሔር እንደፈለገ ደግሞ አሳየን። ይሄኛው መምጣቱ የሚቀጥለውን ዘጸአት ደግሞ በክርስቶስ ኢየሱስ ደግሞ ወደ አብ ማድረግ ረጋገጠ። ይሄ አልበቃ አለው። የኢየሱስ ከመሬት ወደ ሰማይ መሄድ ምድር ከሰማይ ለመታረቅ መፍቀዱን የሚያሳይ ብቻ አይደለም። መንፈስ ቅዱስ እንደገና ከሰማይ ወደ ምድር ወረደ፣ በነፃ ወረደ። እንዲያው በነፃ መንፈስ ቅዱስ እንዲሁ መጣ። ያለ አምላክ ይፈልጋል። አጠገባችን ያለ አምላክ ይፈልጋል። በውስጣችን ያደረ አምላክ ይፈልጋል። ውስጣችን ያለው አጠገቤን ያለው በሚገኝበት ጊዜ ፈልጉት ነው። ቀርቦም ሳለ ጥሩት። እግዚአብሔር ከዚህ ጊዜ የተሻለ ምቹ ጊዜ አይሰጠንም። ዳዊት በጣም ጥበበኛ ሰው ነው። ክፍተት ህይወቱ ላይ ሲመጣ እግዚአብሔር ይመጣል። ልክ ከጠላቶቹ ሲያርፍ በውጊያ መካከል እንደሚገባው አድርጌ አላመጣውም ማለት። ልክ ሲያርፍ ድል በድል ሆኖ እስራኤል ወርቅ በወርቅ ሆና ስትጨርስ ግድግዳው ሁሉ በወርቅ የተለበጠ፣ ዙፋን ሁሉ በወርቅ የተለበጠ ነው ዳዊት። በዚህ አይነት የብልጽግና ጠርዝ ላይ ቆሞ አምላኬን እግዚአብሔርን አምጣው። ፈልገው አግኝተው አምጥተውታል። የተገኘ መፈለግ ቀላል ነው ማለት ነው። በዚህ ሁሉ ዋጋ መክፈል ውስጥ የፕሮቶኮሉ አበዛዝ እናንተ ዘሌዋውያንና ዘኍልቍ ላይ ብታነቡት እግዚአብሔርን ከአንድ ቦታ ወደ አንድ ቦታ ለማምጣት የሚደረገው ፕሮቶኮል ሚስ ይደረጋል። እሷ ሚስ ተደረገች ማለት እንደ ኦዛ። አዲስ ኪዳንስ የኢየሱስን ደም ብሎ ይሄንን ሁሉ ሕግ እግዚአብሔር አጠፋው። የኢየሱስ ደም አለ ብሎ አጠገብህ ልቀመጥና ከቦታ ቦታ ይዘኝ ሂድ እኮ አይደለም፣ ገብቼ ልኑር ነው። እንደዚህ ነገር ቀሎ ሲመጣ አክብሮ መያዝ ነው። በጣም ቀሎ ነው ይመጣልን። የኢየሱስ ደም አለ በነፃ እንዲያው ኃጢአተኛ ወንበዴ የሆነው ጥላውን ውስጥ የኢየሱስን ደም እግዚአብሔር አይቶ ገብቻ አድርጓል። ይኸውላችሁ እዚህ ላይ እኮ ኦዛ ከብዙዎቻችን አንጻር ይሁት እስቲ ኦዛን ስተት ነኝ ስተት አይደለም። ኦዛ ስተት የኢየሱስ ደም መሃል ላይ የለም። እንዴት ይታገስ? ያዝ ሲያደርገው መጣ። አሁንስ ምንም ብንሆን የልጅ ደም አያ አጠገብ አይደለም። ይሄ እኮ ደግሞ የቃል ኪዳኑ ታቦት እኮ በዚህ እግዚአብሔር አይደለም። እግዚአብሔር ዘላለማዊ አምላክ ነው። በኪሩቤል ላይ የሚቀመጠው የእግዚአብሔር የቃል ኪዳን ታቦት ነው። እግዚአብሔር በሕዝቡ መካከል ለማደሩ ምልክት ያደረገው። ይሄንን ምልክት ይዘህ መሄድ አይቻልም። አሁን ምልክት አይደለም እጄ ላይ ያለው መለኮት ነው የሚወስደው። እግዚአብሔር በእናንተ ውስጥ ገብቷል። በጣም እንፈልገው። ብዙ እንበርከክ፣ ብዙ እናጥናው፣ በጣም ብዙ እናጥናው ይሄንን መጽሐፍ። ብዙ ሳንታገል ብዙ ከሰራ ጥቂት ደግሞ ጊዜ ብንሰጠው፣ ጥቂት ብንጸልይ፣ ጥቂት ደግሞ ብንጠቀው ይሄ ዘመን መጨረሻ ነው። ሰማይና ምድር የሚጠቀለልበት ሰዓት ነው። ከነዚህ ሰዎች ይልቅ እኛ ልንፈልገው ይገባል። ክብር ለኢየሱስ ይሁን። አይምሯቸው ላይ ላለ ጥያቄ አይደለም የሚጸልዩት። ሳትስፋክሽን ለማግኘት ጸልያለሁ ብለው ለመርካት አይደለም የሚጸልዩት። እግዚአብሔርን ፈልገው ነው የሚጸልዩት። ያለማቋረጥ ሌሊቱን ሙሉ ይጸልያሉ። በተገናኙ ቁጥር ይጸልያሉ።
መጽሐፍ ተገናኙ የሚል ካለ ለትምህርት ለጸሎትና ማዕድን ለመቁረስ ነው የሚገናኙት። መቼ ነበር? በየቀኑ ነበር የሚገናኙት። በቤተ መቅደስ ሁሌ ይሰበሰባሉ። ሁሌ ጸልየው ተበተኑ አይልም። የነበሩበት ቦታ ተናወጠ ይላል። መንፈስ ቅዱስ በላያቸው ላይ ወረደ ይላል። ሁሌ እግዚአብሔር ይሄንን ምርኮ ለቤተ ክርስቲያን ይመልስ። በእውነት ነው የምላችሁ። ለፕሮግራም መተን ከዛ ቻው ከዛ ሌላ ህይወት እንደገና እንደዚህ አይነት ነገር መቆማል። ሙሉ በሙሉ በእግዚአብሔር መገኘት ውስጥ መስመጥ፣ በህልውና ውስጥ መግባት፣ መንገድ ላይ ስትሄዱ ከመንፈስ ቅዱስ ጋር እያወራችሁ መሄድ፣ እየጸለያችሁ መሄድ፣ ስትገናኙ ከሰው ጋር የእግዚአብሔርን ቃል ማውራት፣ የእግዚአብሔርን ቃል መጫወት፣ መዘመር፣ መጸለይ፣ ማጥናት። የእግዚአብሔር ቃል ምን ይላል? ምን አነበባ? አሁን ድሮ ሲገናኝ ሰው ምን አጠና ዛሬ ትባባሉ። ምንድን ነው ጠዋት ስትነሳ ምን አነበብ? ስትጸልይ ምን ጌታ ምን አለ እንባባል። አሁንስ ዶት እንዴት ለጠቅላላው ምን እንጠይቀው? ለየለት ተማ ጌታን የተቀበለ ሰሞን ጸልዩ ሊሆን ይችላል። እግዚአብሔር ምርኮ ይመልስልን። በእውነት እየተገናኘን እንጸልይ እስቲ። ሰበብ እየፈጠራችሁ ጸልዩ። መጸለይ ካቃተ ና እንጸልይ ብለህ ተንበርከከ ዝም ብለህ ያግዝሃል መንፈስ ቅዱስ። ጸሎት አይቋረጥ። እግዚአብሔርን የምንፈልግበት አንዱ መንገድ ይሄ ነው። የምናገኝበት ከእግዚአብሔር ጋር ህብረት የምናደርግበት። ክብር ለኢየሱስ ይሁን። የቃል ኪዳኑን ታቦት ይዘውት ሲወጡ እግዚአብሔር በመካከላቸው አለ። ምዕራፍ 5 ላይ ድል የሰጠው እግዚአብሔር ነው። ተዋግቶ ያመጣው ድል አይደለም የምዕራፍ 5 ድል። ምዕራፍ 6 ግን የቃል ኪዳኑ ታቦት ሲገባ የተለየ አይነት ሴሌብሬሽን። ለምን መጣለ? የእግዚአብሔር ቃል ኪዳን ታቦት እዚህ ነው መኖር ያለበት። ምዕራፍ 7 ላይ ደግሞ ስታነቡ የእግዚአብሔር ታቦት መጥቶ አደረልኝ አንድ ነገር። ከዛስ እኔ እዚህ የመሰለ ያማረ ቤተ መቅደስ ውስጥ ቤተ መንግስት ውስጥ ተቀምጬ የእግዚአብሔር ቃል ኪዳን ታቦት እዚህ ድንኳን ውስጥ ያድራል አለ። በፍጹም ይሄማ የሚሆን አይደለም ብሎ ካልሰራው ለቤት አለው። ተኝቼ አላድርም አለ እግዚአብሔር ድንኳን ውስጥ እያደረ። ከዛ ሊሰራ ሲል እግዚአብሔር ደግሞ መጣና ያው እንደ ዳዊት አይደለም እግዚአብሔር እንደምታውቁት ስራልኛ አይልም። ዳዊት አለው አቤት አለው እኔ በሰጠው አቅም አለው ከጥግ እስከ ጥግ አንተው ጦርነት ውስጥ ነው የኖርከው አለው። እጅ ላይ ደም አለ። እጅግ በጣም ወድሃለሁ አለው። አዎ አምጥተኸኛል። በቃ አንተ ተስራቶ ታዲያ ድንኳን ውስጥ ልታድር ሲለው ልጅ ሰለሞን ይሰራዋል። ዘሪ ይቀጥላል ብዬ እንደ ዙፋን ላይ ያለው አንተ ብቻ የምትቆረጥ ቢሆን አንተ ትሰራልኝ ነበር። የሚቀጥለው ያንተው ነው አለው። ሰውየው ፈልጎ ማምጣት ብቻ ሳይሆን ደግሞ ያለውን በሙሉ ለእግዚአብሔር ማቅረብ ፈለገ። ልስራልህ ቤት አለው። ዳዊት ፈልጌ አምጥቼሃለሁ ተገኝተህልኛል ብቻ ሳይሆን የመጨረሻ የክብርንም ስፍራ ደግሞ እባክህ ልገንባልህ። እግዚአብሔር ለዳዊት የነገረው ነገር ምንድነው? አትሰራልኝም። ድሮም ቢሆን እኔ ልብ ውስጥ ነው የምቀመጠው ነው። እግዚአብሔር እዚህ ውስጥ ነው የሚቀመጠው። እግዚአብሔር ከድንጋይ ወጥቶ ሰው ውስጥ እንደሚገባ ነው የነገረው። አይተዋለሁ አይዞሃለሁ ይሄም ተስማምቶኛል አለው። እኔ እናንተ ባለን ጤናማ መስመር ነው የምኖረው አለው። ክብር ለኢየሱስ ይሁን። እግዚአብሔርንም ፈልገው። ዳዊት ይሄ ሁሉ የሰባ ፍሪዳና ጥጃ ይሄ ሁሉ ጠቦት እንዴት ይታረዳል አይደለም ያለው። አንተ ከመጣህ አለው ምንም አደርጋለሁ። በነፃ መጥቷል። በክርስቶስ ኢየሱስ በኩል አጠገባችን መጥቷል። የክብር ተስፋ ሆኖ በሁላችን ውስጥ አድሯል። የተገኘልንን አምላክ እንፈልገው። በክርስቶስ ኢየሱስ በኩል የተገለጠ አምላክ አለ። በመስቀል ላይ የፈሰሰው ያ ደም የጥሪ ደም ነው። የሚናገር ደም ነው። ከአቤል ደም በላይ ይናገራል። ኑ እንታረቅ የሚል ደም ነው። እፈልጋችኋለሁ የሚል ደም ነው። ፈልጎ የፈሰሰ ፈልጎ የቀረበ ፈልጎን የሞተ ጌታ አለ። ለዘላለም የእርሱ ብቻ ሊያደርገን። ይሄ ወንጌል የመጨረሻው ነው። ከዚህ ውጪ ሌላ ወንጌል የለም። የሚሻሻልም የሚሰራም ሌላ የመስቀል ስራ የለም። ኢየሱስ ጨርሶታል።